የጨጓራ ባክቴሪያ ኤች ፓይሎሪ ኢንፌክሽን። ጤና ይስጥልን። ዶክተር ካሳሁን እባላለሁ። ኤክስፐርት ጠቅላላ ሐኪም ነኝ። የጨጓራ ባክቴሪያ አብዛኛውን ጊዜ የጨጓራ ህመም ምክንያት ሆኖ ይጠቀሳል። እስከ 70% የሚሆነውን የጨጓራ ህመም ሊያስከትል ይችላል። ይህ ባክቴሪያ ጨጓራንና የላይኛው የትንሹ የአንጀትን ክፍል የሚበክል የባክቴሪያ ዝርያ ነው። ለአብዛኛው የጨጓራ ህመም ምክንያት ሊሆን ይችላል። ባክቴሪያው የሚተላለፍበት መንገድ በተበከለ ምግብና ውሃ በመጠቀም የእጅንና የመመገቢያ እቃ ንጽህናን ባለመጠበቅ እንዲሁም ጠለቅ ባለ መሳሳም ወይም ደግሞ በማስታወክ ወይም በሰገራ በሚወጣ በበሽታው ከተያዘ ሰው ፈሳሽ ሊተላለፍ ይችላል። ጨጓራን እንዴት ሊያቆስል ወይም ሊያሳምም ይችላል? ይህ የጨጓራ ባክቴሪያ በሁለት መንገድ ጨጓራን ሊያሳምም ይችላል። አንደኛ የጨጓራ አሲድ በብዛት እንዲመነጭ በማድረግ፣ ሁለተኛ በቀጥታ የጨጓራ ግድግዳን በመጉዳት ወይም በማቁሰል። ምልክቶቹስ ምንድን ናቸው? ጨጓራ ባክቴሪያ ጨጓራ ውስጥ ስላለ ብቻ ምንም አይነት የህመም ስሜት ላይፈጠር ይችላል። ነገር ግን የባክቴሪያው መጠን በከፍተኛ መጠን እየጨመረ ሲመጣ ከላይ ያልናቸውን የጨጓራ ቁስለት፣ መላጥ፣ መቆጣት በሚያስከትልበት ሰዓት የህመም ስሜቶች መሰማት ይጀምራሉ። ከነዚህም የህመም ስሜቶች መካከል ከእምብርት በላይ እና ከደረት በታች አካባቢ የማቃጠል ወይም ደግሞ የቁስለት አይነት ስሜት፣ ይህ ስሜት ከምግብ ጋር ሊገናኝ ይችላል። አንዳንድ ጊዜ ምግብ ሲበላ ይብሳል፣ አንዳንድ ጊዜ ደግሞ ይሻሻላል፣ አንዳንድ ጊዜ ደግሞ ሆድ ባዶ ሲሆን ይብሳል፣ አንዳንድ ጊዜ ደግሞ ሆድ ባዶ ሲሆን የተሻለ ስሜት ይፈጥራል። የጨጓራ ባክቴሪያ ወይም ጨጓራ ህመም እየጨመረ ሲመጣ ማስመለስ ሊከሰት ይችላል። ይህ የማስመለስ ደግሞ ከደም ጋር የቀላቀለ ሊሆን ይችላል። አንዳንድ ጊዜም የሰገራ ላይ የደም ምልክት ወይም ደግሞ የሰገራ መጥቆር አብሮ ሊከሰት ይችላል። የጨጓራ ባክቴሪያ ካልታከመ ምን ሊያስከትል ይችላል? ጨጓራ ባክቴሪያ ካልታከመ ከላይ እንደጠቀስ ነው የመጀመሪያው ሊያስከትል የሚችለው የጨጓራ መላጥ ወይም መቁሰል ሊሆን ይችላል። በሁለተኛ ደረጃ የጨጓራ ህመሙ እየከፋ ሲመጣ የጨጓራ መበሳት ወይም ደግሞ የጨጓራ መድማት ሊያስከትል ይችላል። አልፎ አልፎ የጨጓራ ባክቴሪያ የጨጓራ ካንሰር ምክንያት ሆኖ ሊከሰት ይችላል። የጨጓራ ባክቴሪያ መኖሩን ለማረጋገጥ ምን ምርመራዎች መስራት እንችላለን? የጨጓራ ባክቴሪያ ለማረጋገጥ አንደኛ በትንፋሽ ምርመራ ማድረግ ይቻላል። ሁለተኛ በደም ምርመራ ማድረግ ይቻላል። በሶስተኛ ደረጃ ደግሞ በሰገራ ምርመራ ማድረግ ይቻላል። ከነዚህ ውስጥ በሰገራ የሚሰራው ምርመራ ቀጥታ ባክቴሪያውን የማግኘት እድላችን ስለሚጨምር አስተማማኝነቱ ከፍ ያለ ነው። ከዚህ ተጨማሪ የኢንዶስኮፒ ምርመራ ማድረግ የጨጓራ ባክቴሪያ መኖሩን ከማረጋገጥ አልፎ በጨጓራው ላይ የተከሰተውን ቁስለት፣ መላጥ ለማረጋገጥ ይረዳናል። ኢንዶስኮፒ ከዛ በተጨማሪ የጨጓራ ባክቴሪያውን ተያይዞ በጨጓራ ላይ የተከሰቱ እጢዎች ካሉ ወይም ደግሞ ከላይ እንደጠቀስ ነው የካንሰር ህመምም ካለ ከዛ ላይ ናሙና ለመውሰድና በምርመራ የተፈጠረውን እጢ ለማረጋገጥ ይረዳናል። ከዛ ተጨማሪ የጨጓራ መድማት ካለ በኢንዶስኮፒ ተጠቅመን ጨጓራውን ለማከምም ይረዳናል። ህክምናው ጨጓራ ባክቴሪያ መኖሩ ብቻውን ለህክምና ምክንያት አይሆንም። ነገር ግን ከላይ የጠቀስናቸውን ችግሮች ካስከተለ በጨጓራ ላይ ያሉትን ችግሮች ምክንያት በማድረግ የጨጓራ ባክቴሪያ ማጥፊያ ወይም ትሪፕል ቴራፒ የሚባለውን ህክምና ማድረግ ይቻላል። እነዚህ 3 መድኃኒቶችን የያዘ ህክምና ነው። ከነዚህ ውስጥ 2ቱ የጸረ ተዋሲያን ወይም አንቲባዮቲኮች ሲሆኑ ሶስተኛው ደግሞ የጨጓራ ባክቴሪያ የጨጓራ መድኃኒት ይሆናል ማለት ነው። ስለዚህ እነዚህን 3 መድኃኒቶች ተጠቅመን ሁለቱ መድኃኒቶች ባክቴሪያውን ያጠፉልናል። አንዱ ደግሞ የጨጓራ ላይ የተከሰተውን ቁስለት ወይም ደግሞ የህመም ስሜት በማስታገስና ጨጓራው እንዲድን በማድረግ ይረዱናል ማለት ነው። የተሳሳተ የጨጓራ ህክምና መድኃኒት አወሳሰድ አብዛኛውን ጊዜ ለአጭር ጊዜ የጨጓራ ባክቴሪያ መድኃኒት ወስዶ ማቋረጥ ጨጓራው ቁስለቱ ሳይድን የተላጠው ቦታ ሳይጠገን ቀጥታ መልሶ ለአሲድ ሊጋለጥ ስለሚችል የጨጓራ መድኃኒት ሲታዘዝሎ በትንሹ ከ6 እስከ 8 ሳምንት ድረስ ሳያቋርጡ መውሰድ ይመከራል። ለተጨማሪ ጥያቄ ካሉት በቀጥታ ስርጭት ላይ ጥያቄውን ማቅረብ ይችላሉ። ጤና ይስጥልኝ።